ሰላም ውድ አድማጭ ተመልካቾቻችን እንዴት ከረማችሁ? የባክንሽ ነፍስ ክፍል 10 ማታ ከጠጣሁት ወይን ጋር ስለቀላቀለብኝ ነገር እርቃኔን ስላነሳኝ ፎቶና ስለቀረጸኝ ቪዲዮ እያፈዘ ያወራኛል። በጣም አጸያፊ ቃላቶችን እየተናገርኩኝና እርቃኔን እየደነስኩ የቀረጸኝ የቪዲዮ ምስል ሲያሳየኝ ከመደንገጤ የተነሳ ልቤ በኃይል ድው እያለች በጉሮሮዬ ልትወጣ ምንም አልቀራትም። ሰማይ ምድር ዞረብኝ። አብኜህ ነበረ እንደ ሕፃን ልጅ ተንባ ተንተባተብኩኝ። ደግሞ እናንተ ምናችሁ ይታመናል? ሴትን ማመን መጨረሻው ለፍትህ አልባ ህመም መዳረግ እንደሆነ ከእኔ በላይ ምስክር አይኖርም። እጅግ በጣም የሚያፈቅራት ሴት ከርታው እንደሄደችና በእሷ ምክንያት ሴቶችን መበቀል እንደሚያስደስተው እየተመጻደቀ ሲናገር አውሬ እንጂ የሰው ልጅ አልመስልሽ አለኝ። በፍጹም ያልጠበቁት ያልገመቱት ማንነት ነበረ የተላበሰው። ልክ በለሰለሰ ቆዳ እንደተሸፈነ መርዛማ እባብ በ3 ቀናት ውስጥ 50,000 ብር እንድሰጠው ካልሆነ ግን ፎቶውና ቪዲዮውን በማህበራዊ ድረገጽ ላይ እንደሚበተነው እየዛተብኝ ነገረኝ። እባክህን በሴት ልጅ አምላክ ስለ እናትህ ብለህ ስለወደድኩህና ስላመንኩ እንጂ ልታደርገኝ አይገባም። እባክህን። አይኖቼ መስኮቶች ተከፍተው እንባዬን ገላዬን እስከሚያረሰው ድረስ ለመንኩት። 1 ሳምንት ሰጥቼሻለሁ። በ1 ሳምንት ውስጥ ገንዘቡን ካላመጣሽ ንግግሩን ሳይጨርስ ከለቅሶዬ ጋር ትቶኝ ወጣ። ዓለም በምን አይነት ክፉና አስመሳይ ሰዎች እንደተሞላች ዛሬ ገና ገባኝ። ክደትና ውርደቴን ተከናንቤ ከነበርኩበት ክፍል ወጣሁ። ማታ እራት ለመብላት የገባሁበት ሆቴል ነበር። ለኢየሩስ ደውዬ ያለሁበትን ቦታ በምልክት አስረድቼ በፍጥነት እንድትመጣልኝ እያለቀስኩ ነገርኳት። ከ30 ደቂቃ በኋላ ኢየሩስና አባቴ ኮንትራት ታክሲ ይዘው ያለሁበት ቦታ ደረሱ። ኢየሩስ እያሮጠች መታ ተጠመጠመችብኝ። አይዞሽ የኔ ቆንጆ፣ ሁላችንም ከጎንሽ ነን። እኛ እንደውም ማታ እረፍቷን ዜና ሰምተሽ በድንጋጤ ከኢየሩስ ጋር እንዲያውም ማታ የእረፍቷን ዜና ሰምተሽ በድንጋጤ ኢየሩስ ጋር መለያየታችሁን ስትነግረኝ ማታውኑ ጉዞ የጀመርሽ መስሎኝ ነበር። የኢየሩስ አባት ነበረ። ስለምን እንደሚያወራ አልገባኝም። ኢየሩስ አየኋት። አይኗን ከእኔ ለማሸሽ ስትሞክር እንባ በአይኖቿ ግጥም ሲል አስተዋልኩ። መቼም እግዚአብሔር የፈቀደው ነው የሚሆነው። በርታ ማለት ይኖርብሻል። ጊዜ ስለሌለን ለቀብር እንድንደርስ በፍጥነት ጉዞ መጀመር ይኖርብናል አለኝ። የምን ቀብር? ቤተሰብ ላይክ ሰብስክራይብ ያደረጋችሁ ክፍል 11 ይቀጥላል። መልካም ቆይታ። ስላዳመጣችሁኝ ከልብ አድርጌ አመሰግናለሁ። ሰላም ውድ አድማጭ ተመልካቾቻችን እንዴት ከረማችሁ? የባክንሽ ነፍስ ክፍል 10 ማታ ከጠጣሁት ወይን ጋር ስለቀላቀለብኝ ነገር እርቃኔን ስላነሳኝ ፎቶና
ስለቀረጸኝ ቪዲዮ እያፈዘ ያወራኛል። በጣም አጸያፊ ቃላቶችን እየተናገርኩኝና እርቃኔን እየደነስኩ የቀረጸኝ የቪዲዮ ምስል ሲያሳየኝ ከመደንገጤ የተነሳ ልቤ በኃይል ድውድው እያለች በጉሮሮዬ ልትወጣ ምንም አልቀራትም። ሰማይ ምድር ዞረብኝ። አምኜህ ነበረ እንደ ሕፃን ልጅ ተንባ ተንተባተብኩኝ። ደግሞ እናንተ ምናችሁ ይታመናል? ሴትን ማመን መጨረሻው ለፍትህ አልባ ህመም መዳረግ እንደሆነ ከእኔ በላይ ምስክር አይኖርም። እጅግ በጣም የሚያፈቅራት ሴት ከርታው እንደሄደችና በእሷ ምክንያት ሴቶችን መበቀል እንደሚያስደስተው እየተመጻደቀ ሲናገር አውሬ እንጂ የሰው ልጅ አልመስልሽ አለኝ። በፍጹም ያልጠበቁት ያልገመቱት ማንነት ነበረ የተላበሰው። ልክ በለሰለሰ ቆዳ እንደተሸፈነ መርዛማ እባብ በ3 ቀናት ውስጥ 50,000 ብር እንድሰጠው ካልሆነ ግን ፎቶውና ቪዲዮውን በማህበራዊ ድረገጽ ላይ እንደሚበትነው እየዛተብኝ ነገረኝ። እባክህን በሴት ልጅ አምላክ ስለ እናትህ ብለህ ስለወደድኩህና ስላመንኩ እንጂ ልታደርገኝ አይገባም። እባክህን። አይኖቼ መስኮቶች ተከፍተው እንባዬን ገላዬን እስከሚያረሰው ድረስ ለመንኩት። 1 ሳምንት ሰጥቼሻለሁ። በ1 ሳምንት ውስጥ ገንዘቡን ካላመጣሽ ንግግሩን ሳይጨርስ ከለቅሶዬ ጋር ትቶኝ ወጣ። ዓለም በምን አይነት ክፉና አስመሳይ ሰዎች እንደተሞላች ዛሬ ገና ገባኝ። ክደትና ውርደቴን ተከናንቤ ከነበርኩበት ክፍል ወጣሁ። ማታ እራት ለመብላት የገባሁበት ሆቴል ነበር። ለኢየሩስ ደውዬ ያለሁበትን ቦታ በምልክት አስረድቼ በፍጥነት እንድትመጣልኝ እያለቀስኩ ነገርኳት። ከ30 ደቂቃ በኋላ ኢየሩስና አባቴ ኮንትራት ታክሲ ይዘው ያለሁበት ቦታ ደረሱ። ኢየሩስ እያሮጠች መታ ተጠመጠመችብኝ። አይዞሽ የኔ ቆንጆ፣ ሁላችንም ከጎንሽ ነን። እኛ እንደውም ማታ እረፍቷን ዜና ሰምተሽ በድንጋጤ ከኢየሩስ ጋር እንዲያውም ማታ የእረፍቷን ዜና ሰምተሽ በድንጋጤ ኢየሩስ ጋር መለያየታችሁን ስትነግረኝ ማታውኑ ጉዞ የጀመርሽ መስሎኝ ነበር። የኢየሩስ አባት ነበረ። ስለምን እንደሚያወራ አልገባኝም። ኢየሩስ አየኋት። አይኗን ከእኔ ለማሸሽ ስትሞክር እንባ በአይኖቿ ግጥም ሲል አስተዋልኩ። መቼም እግዚአብሔር የፈቀደው ነው የሚሆነው። በርታ ማለት ይኖርብሻል። ጊዜ ስለሌለን ለቀብር እንድንደርስ በፍጥነት ጉዞ መጀመር ይኖርብናል አለኝ። የምን ቀብር? ቤተሰብ ላይክ ሰብስክራይብ ያደረጋችሁ ክፍል 11 ይቀጥላል። መልካም ቆይታ። ስላዳመጣችሁኝ ከልብ አድርጌ አመሰግናለሁ።